በኢትዮጵያዊነት ጭራሽ መኩራት የለባችሁ። ማርያም እንዳኮሩ ምንም የሚያኮራ ነገር የለም። እርስ በርሳችን እየተገዳደል አሁን እች ልጅ ማርያም የምትገደል ልጅ ነች። እሺ ገደላችኋል፣ ፋን ሆነች ገደላችኋል። ሀላስ መተው ሬሳ እንኳን በሰላም አያልፍበትም እንዴ? ሲል ጡቷ ተቆርጦ አንገቷን አረዳችሁት። አንገቷን አረዳችኋት አይደለም? ገደላችኋት፣ አረዳችኋት አይደል? በቃ ከዛ በላይ እንዴት ትሞት? ጡቷ ተቆርጦ ቆዳዋ ተገፎ እንዴት የሰው ልጅ እንደዛ ይደረጋል? ማርያም በጣም የሚያስጠላሽ። የት ነው የምንሄደው? ማርያምን ያገር አለ ብዬ አልናገርም። ከእንግዲህ ኢትዮጵያ ሀገር አለ ብዬ አልናገርም። ደግሞ ልጅቷ ስታሳዝን አይደለም ለመግደል ለመምታት ራሱ ታሳሳለች ልጅቷ። ምን አለበት ቤተሰብ ሬሳዋን እንኳን በሰላም አግኝቶ ቢቀብርበት? እንዴት